ይቅርታ ይደረግልኝና በዚህ አጭር ልብስ እንዴት እንደሚያምሩቦት ያውቃሉ አይደለ ንግስት? ወይ ንግስትህን በመመኘትህ እንደው ሞት ተፈርዶብሃል። ምንድነው ሰኒ? አስከሬን ሄደ። የት ሄደ ማለት ነው? እዚህ ጋር ነበርኩ። እንዴ የት? እዚህ? አዎ እዚህ ነበረ። እየቀለድሽ መሆን አለበት። በዚህ ሰዓት እንዴት ነው የምቀልደው? እና ታዲያ የት አለ? እኔ ምን አውቃለሁ? እስከ ቅርብ ሰዓት ነበርኩ። አልገደልሽውም ነበር ማለት ነው? ያመሃል እንዴ? ገድዮ ነበርኩ። ከሞተ ታዲያ አስክሬኑ ክንፍ አውጥቶ በሩ ነው? እኔ ምን አውቃለሁ? ሞቷል አልኩህ እኮ። እንደ ሞተ እርግጠኛ ነኝ። እኔ አላውቅም ሰኒ፣ እኔ አላውቅም። ወይኔ የት አባቱ ገብቷል? ሰኒ አስገድልሽ። ሞቷል አልኩህ አይደል እንዴ? ምንድነው የሚያስጨንቀው? ከሞተ ታዲያ የት አለ? የት አባቱ ገባ? የሰይጣን ሰውዬ ሰራተኛው ወስዶኝ እሷ መሆን አለባት። ይቺ ሰላቢ እንዴት ይዘው ወጣች? አሁን ሁሉም ነገር ተስተካክሏል። እቺ የተረገመች ሰራተኛ ሳትቀርበኝ ሄጄ በሩን ልክፈትለት። ሰኒ ደግሞ የምትቀልጅበት ነገር አታውቂም እንዴ? እንዴት? በዚህ ብርድ ይሄን ያህል ውጭ ገትረሽኝ ትቆያለሽ? ስራ ይዤ ስለነበር ነው። እና ቢሆንስ ብዙ ነሽ የለችም? አለች። ቆይ ሲጀመርስ ለምንድን ነው በዚህ ሰዓት በር የምትቆልፉት? ኃይልዬ በሰላም ነው? ዛሬ ብስጭት ብለሃል። ስራ ቦታ ደብሮ መጥቼ ጭራሽ በር ትቆልፊብኛለሽ? ያዘጋጀውልህን ነገር ብታይ የምን ንዴት የምን ድብርት ድራሽ አባቱ ነው ጥፍት የሚለው። ቆይ እንጂ ለምን እዚህ ገትረሽኝ እንደዋልሽ ንገሪ። እንደዚሁማ ዝም ብሎ መናገር የለም ማለት መጀመሪያ አይንህን አስሬልህ መኝታ ውስጥ እንገባለን እኮ። ለምን? አንተ ደግሞ ጥያቄ ታበዛለህ። ና እንግባ አልኩህ አይደል እንዴ? እኔ ደግሞ እየተፈጠረ ያለውን ነገር ካልነገርሽኝ አልገባ። ኃይሌ ሰኒ ለምን እንደዚህ እንደምታደርጊ ንገሪ። ካልነገርሽኝ አልገባ፣ ከነገርሽኝ ግን ገባለሁ። ቆይ ሰው የሚልህን ለምንድን ነው የማሰማው? እሺ በቃ ምን አድርግ ነው የምትይኝ? ና ወደ ውስጥ እንግባ። ኃይልዬ ግን ሰው የሚልህን ለምን ዝም ብለህ አሰማው? አሁን አልሰራም። እንደዚህ ጨዋ ስትሆን ደስ እንደምትል
ምንድነው ማለት? አሪፍ የፍቅር ምሽት እንድናሳልፍ ነው። የት? እዚህ? አዎ። ምን ነው ችግር አለው? እየቀለድሽ መሆን አለበት። ሳሎኑ የት ሄዶ ነው? አንዳንዴ መቼስ እንደማብድ ታውቃለህ። አሁን እንኳን አንዳንዴ ብቻ ሳይሆን በደንብ እየለየልሽ ነው። አሁን ሌላውን ወሬ ይቅር። ምን አማራጭ አለኝ? አንቺ እንዲህ ዝንጥ ብለሽ እኔም ሄጄ ልብሴ መቀየር አለብኝ አይደል? የሚባል ነገር የለም። ዛሬ ከህይወቴ ላይ አንድ ደቂቃ ማወከን አልፈልግም። እሺ? ማለት በእኔ ቁጥጥር ስር ነህ። ሰኒ ሻወር ሳልወስድ እንደዚህ ሆኜ ነገርኩህ እኮ አቶ ኃይሌ፣ የዛሬው ምሽት የኔ ብቻ ነው። ታዛዥ ነኝ ንግስት ሆይ። አሁን ንግስቲቱ አዘዋል። ዝም ብለህ ጠጣ። ምግብ ሳልበላ ግን አይከብደኝም ሰኒዬ። አንድ ብርጭቆ ምን እንዳያደርግ ታውቂያለሽ። መጠጥ እስከዚህ ነው። አሁን ንግስቲቷ አዘዋል። ስለዚህ ዝም ብለህ ጠጣ። እርስዎ ካሉ ጠጣዋለሁ እንጂ ምን አማራጭ አለኝ? ይቅርታ ይደረግልኝና በዚህ አጭር ልብስ እንዴት እንደሚያምሩቦት ያውቃሉ አይደለ ንግስት ሆይ? ንግስትህን በመመኘትህ እንደውም ሞት ተፈርዶብሃል። ከጨከኑብኝማ ለእርሱ ህይወቴን ለመስጠት ዝግጁ ነኝ። እስኪ እናያለን። ሰኒ እየዞረብኝ ነው ብሎኝ ነው። ገና በአንድ ብርጭቆ? ሰኒ ምን እየሆንኩ ነው? ኧረ ጨለመብኝ። ያኔ ጓደኛ ያለህን ብትሰማ ኖሮ በጣም ጥሩ ነበረ። ምንድነው ብሩኬ? ስለ ሰናይት እንድናወራ ፈልጋለሁ። ምንድነው ብሩኬ? ሰናይት በጣም ጥሩ ሁኔታ ላይ ነው ያለችው። እሱን እኮ አየሁት። ስለዚህ ከዚህ ቤት የምትወጣበት ሰዓት ደርሷል ማለት ነው። ማለት ሰናይት ከዚህ በኋላ የኔ እርዳታ ስለማያስፈልጋት ከዚህ ቤት መውጣት አለባት። ለሰናይት ያለኝን ስሜት እያወቅ እንዴት እንደዚህ ትለኛል? ኃይሌ ተረጋግተህ ግን አስበዋል? በሰናይት ጉዳይ ምንም ነገር ማሰብ አልፈልግም። ለሰናይት ያደረግላትን ነገርማ ሳስበው በጣም አደንቀሃለሁ። እንዴ ስሜቴንስ? ስሜት ልክ አይደለማ። እንዴት ነው ልክ ያሉ ነው? እቺ ልጅ እገዛ ስላደረግላት እሱን ተጠቅመህ ልገዛት እየሞከርክ ነው። እኔ እንደዚህ ለማድረግ እየሞከርኩኝ አይደለም። ስታስበው ሰናይት ይህን ሁሉ ካደረግላት በኋላ የፍቅር ጥያቄ ስታቀርብላት እምቢ የምትል ይመስላል? ካልወደደችኝ ደግሞ ለምን አትለየኝም? ያን ሁሉ አድርገላትማ ውለታ ስለሚይዛት እምቢ ማለት ትፈራለች። ቆይ ታዲያ አሁን ለማለት የፈለከው መወደድ የሚችል ማንነት የለህም ብያልከኝ ነው? እንደሱ አይደለም። ስብዕናንማ ምን ያህል እንደምወድልህ ታውቃለህ። ታዲያ ምን ማለት ነው? እቺ ልጅ ዛሬ ውለታ አሸንፏት ብትቀበል ነገ ጧት ጥላ እንደምትሄድ እየነገርኩ ነው። ቆይ ሁሉንም ሰው ለምንድን ነው ከሃይማኖት ጋር የምታያይዘው? ምን ለማለት ፈልገህ ነው? ሃይማኖት ትታ ስለሄደች የትኛውም ሴት የትኛውንም ወንድ ትታ የምትሄድ ነው አይደለም ይመስል? ኃይሌ ይኸውልህ ብሩኬ፣ ሰናይት ሃይማኖት አይደለችም። የትም ትታኝ ዝም የምትለው? ተመስገን አንቺ ነሽ። ምን ሆነሃል? በጭንቀት ልፈነዳ ነበር። ምን ሆንክ? ተሳክቶላት ይሁን አልተሳካላት ይሁን ብዬ ነው። መሳካቱ እንኳን ተሳክቷል። የምርሽ ነው? አዎ ተሳክቷል። ለዚህ እኮ ነው ነፍሴ እስክትጠፋ የምወድሽ። ሰው ለመግደል ነው ነፍስ እስክትጠፋ የምትወደው? እንደሱ ማለቴ ሳይሆን አድርጊ ያልኩሽን ነገር ስለምታደርጊ። ወንዴ! አቤት ሰኒ፣ በጣም ፈርቻለሁ።
ምን ሆነሻል? እኔ እንጃ። ሰውዬው አልሞተም እንዴ? እሱማ ሞቷል። እና ታዲያ ምንድነው? አላውቅም ወንዴ፣ እንድትመጣልኝ እፈልጋለሁ። እኔ ከሬሳ ጋር ማደር አልፈልግም። ወንዴ ሰኒ፣ በዚህ ሰዓት እንዴት እመጣለሁ? በቃ ሳሎን ተኝ፣ ነገ በጠዋት እመጣለሁ። እንደሱ ይሻላል። አዎ እደውልልሻለሁ። እሺ በቃ ቻው። ቻው። እሺ ደግሞ በጣም እወድሻለሁ። እሺ በቃ ቻው። ወንዴ አሁን ሁሉ ነገር አንተ ባቀድከው መንገድ እየሄደ ነው። ያንን የመሰለ ትልቅ ቤት ልትወርስ ምን ነው ቤታችን ላይ ያፈጠጥክበት? ስሚኝማ፣ ቤታችሁ ይናል ትልቅ መሆኑን ብገምትም ግን ይናል አልመሰለኝም ነበር። ኧረ እባክህ እና ምን አስቸኮለ? አንተ ካሰብክበት በቅርቡ የኛ ይሆናል። እሱንም አውቃለሁ። ደግሞ በጣም ናፍቀኸኛል። እኔም እኮ ናፍቀሽኛል። ግን ሰኒ፣ ምን ሆነ ነው? እርግጠኛ ነሽ ባልሽ አይመጣም እንዴ? ወንዴ! አቤት ሰኒ። ቆይ ለምንድን ነው ይሄን ያህል ኃይልን የምትፈራው? አንቺ ተጫዋችም ነሽ። ሀብታም ያልፈራው ማንን ልፈራ? ምን እንዳያደርግ? እድሜ ለገንዘቡ ደሜን ደመ ከልብ አድርጎ ነው የሚያስቀረኝ እኮ። አንተ ለኃይሌ አንሰህ። አየሽ፣ ችግሩ እሱ አይመጣማ። እንዴት? ገንዘብ ከፍሎ አንድ ጎረምሳ ይልክብኝና ከዛ ማን እንደመታኝ ሳላቅ ድፍት ብዬ ነው አመገኘው። ለማንኛውም አታስብ፣ ለጊዜው ለስራ ከከተማ ወጣ ብሏል። እሺ። ሰራተኛውስ? እሷም እንዳትመታ ፈራ? እሷም የእሱ ተላላኪ ናት ብለሽኝ የለ እንዴ? እና እሷ አየች ማለት እሱ እንዳየ ነው የምቆጥረው። ወንዴ ግን ስጋህን ማንን ለመቀጥቀጥ ነው የምትጠቀመው? አንቺን ነዋ። ወሬኛ፣ የኔን ልብማ ማቅለጥ ትችልበታለህ። ለማንኛውም ሰራተኛዋ ዘመድ ለመጠየቅ አዳር ነው ሄደችው። ካሜራ ምናምንስ የለም? ምን ያደርጋል ካሜራ? ይህንን ያህል ቤት እንዴት ያለ ካሜራ ተወው? ባልሽ ሞኝ ነው። ሞኝማ ከድሮ ሞኝ ነው። ለነገሩ እውነትሽን ነው። ይሄን ሞኙ ባልሽ እኔ ወደዋለሁ፣ እሱ ባመጣሽ የት አገኝሻለሁ አይደለ ነገሩ። አንተ ትቀልዳለህ። ይልቅ ስለ ራቤ ማለት ነው የሚበላ ነገር ካላክ በዛውም ለኔ ጉልበት ይሆነኛል። እስኪ ሰራተኛዋ ሰርተሽ ሂጂ ብያት ነበር። ችግር ወንዴ ወንዴ፣ አሁን ነው ሰው ወጥቶ እንደምንም ብለኝን ቤት በእጅ ማስገባት አለብን። ምን ነው ሰኒ? ምን ነው? አይ በዚህ ሰዓት መጣሽ ብዬ እኮ ነው። ታዲያ መምጣት አልችልም? እራቱን ጨርሳችሁ ነው? አንቺ ግን እንዴት አልተኛሽ? ስትጨርሱ የምትጠሩኝ ከሆነ ብዬ ነው። ለምስክርነት ነው እንደምንጠራሽ? የምን ምስክርነት? ምን አውቀልሻለሁ? ሰኒ ምን ሆነሻል? ምን ሆንኩኝ?
ምን ሆንኩኝ? ምን ሆንኩኝ? ግራ አጋባሽኝ እኮ። ሲጀመር አንቺ መች ቀኝ ገብቶሽ ያውቃል? እሺ ይሆነልሽ። አሁን ምን ልስጥሽ? መኝታ ክፍል ላይ እና እቃውን አውጪልኝ። እሺ መጣሁ። ምን ትመስላለች እቺ? ሰኒ ግን ዛሬ ደህና ነሽ? አይደለሁም። ምን ሆነሻል? ምን አገባሽ? አሁን ያላልሽውን ማድረግ ትተሽ የተባልሽውን አድርጊ። ፍቅር ውር ቢሆንም ሰው እስከ መግደል ያደርሳል ብዬ ግን አስቤ አላውቅም። ቆይ እንዴት ነው ያደረኩት? በቃ ኃይሌን ገደልኩት ማለት ነው? ሁሉንም ነገር ለፍቅር ብዬ እንዳደረኩት የሚያውቀው ፈጣሪ ቂም እንደማይዝብኝ እርግጠኛ ነኝ። አዎ የትኛውም ለፍቅር የሚደረግ ነገር ጽድቅ እንጂ ኩነኔ የለውም። ሰናይት አሁን ከወንዴ ጋር ብቻሽን አለምሽን የምትቀጭበት ጊዜ ደርሶልሻል። በሰላም ነው? እስኪ ተወኝ በእናት። ምን ሆነሻል? ምንም አልሆንኩም። እና ምንም ሳትሆኝ ነው ሰላም ሳትኝ የተቀመጥሽ? እንዴት እንደመጣው አትጠይቀኝ። ባልሽ ቤት አለ ማለት ነው? እና ብነግርህ ደግሞ አልሰማኝ አልክ። ምን ላድርግ? በጣም ስለናፈቅሽኝ እኮ ነው ሰፈራችሁ ድረስ መጥቼ ካላገኘሁሽ። የምናፍቅህ ከሆነ ለምን ጠቅልላ አትወስደኝም? ወዴት? ወዴትም ይሁን ካንተ ጋር ከሆነ የትም ይመቸኛል። ሰኒ ምን ሆነሻል? ወንዴ ይዘኸኝ ጥፋ እያልኩ ነው። እንዴት አድርጌ? የምትወደኝ ከሆነ ይዘኸኝ መጥፋት አይከብድህም። ሰኒ ስታስቢው ማልወድሽ ነው የሚመስልሽ? ወደድከኝ ታዲያ በሰቀቀን እስከሞት ቆመ የምታየኝ ለምንድን ነው? ይዘኸኝ ጥፋ በቃ። እኔም እኮ ይዤሽ ብጠፋ ደስ ይለኛል፣ ግን ደግሞ ከዛ ከሞቀ ቤት አውጥቼ የት ነው የምወስድሽ? አንተ ሰበብህ አያልቅም። እውነቴን ነው ሰኒ፣ በጣም ነው ማፈቅርሽ። ከአንቺ ጋር ስኖር ለመጨረሻ ጊዜ አንቺን አይን አይቼ ነው መተኛት ፈልገው። ጠዋት ደግሞ ከእንቅልፌ ስነቃ አይኖቼን ስከፍት የምንም ጊዜ ጸሎቴ ያንቺን አይን ማየት ነው። እና ይህን ጸሎትን ለማድረግ የትን ስለት ማስገባት አይጠበቅብህም። ያው አለችኝ የምላት ንብረት የምታውቂያት ያቺ ቆርቆሮ ናት። እሷም ደግሞ አንድ ቀን ሰርታ 3 ቀን ገራጅ ነው የምትውለው። እኔ ምንም አላስቸግርህም። ባገኝ በልቼ ካጣውም ደግሞ አይንህን አይቼ ብቻ ተኛለሁ። እኛ ልጆች አይደለንም። ስለ ወደፊት ማሰብና መጠንቀቅ አለብን። ለምን? ባልሽ በጣም ሀብታም ነው። ድህነታችንን እንደ ድህነት አድርገን እንኑር ብንል እንኳን አሳዶ ነው የሚደፍር። ወይኔ ሰናይት፣ እና እየተሳቀቅን እንድንኖር ነው እንደምንፈልገው? ለዚህ መፍትሄው ማስወገድ ነው። እርግጠኛ ነኝ አስበሽ ወሰነሽበት። እሱማ ወስኛለሁ። በቃ አንተ አትጨነቅ፣ እኔ አስወግደዋለሁ። ለዚህ እኮ ነው ልቤ እስኪጠፋ ማፈቅሽ። ቶሎ መመለስ አለብኝ። እንውጣ። ሰናይት፣ ወይዘሮ ሰናይት። አቤት። ይቅርታ አስደነገጥኩሽ መሰለኝ። ምን ፈለግሽ? አንቺ ራስሽ ከሆነሽ ፈልግሻለሁ ያልሽኝ መቼ? አሁን። ለምን? እቃውን እንድሰትር መሰለኝ። የምን እቃ? ሰኒ ግን ዛሬ ምን ሆነሻል? አንቺ ልጅ ምን ሆነሻል? አትበይ። እሺ ይቅርታ፣ መኝታ ክፍል ያሉትን እቃዎች እንዳስተካክላቸው መሰለኝ የጠራሽ። እንዴ? አዎ ረስቼው ነበር። ወይኑና ብርጭቆ ነው መስስሽ። ሂጂ። እሺ እራፋፈሉ ሂጂ ጃንኩሻ። ምን ሆነሻል እንዳትይኝ። እሺ ይቅርታ። ለማንኛውም ተቀምጠን እናውራ።
ብሩኬ ምን ሆናል? እስኪ ኃይሌን ጥሩልኝ። ማለት ለምን? ፈልጌው። ኃይሌ እኮ የለም። የለም ማለት በዚህ ጠዋት የት ሄደ? ማለቴ ከትናንትና ማታ ጀምሮ አልመጣም። ምን እያልሽኝ ነው? እውነት አልመጣም። እንዴት? መቼስ የሱን ነገር ታውቀዋለህ። ቢሮ አድሮ ነው የሚሆነው። ወደ ቤት እየመጣ እንደሆነ እኮ ትናንት ደውሎ ነግሮኛል። እንዴ ስንት ሰዓት? ከስራ የምንወጣበት ሰዓት ላይ ደውሎ እንገናኝ ብሎኝ ነበር እኮ። ታዲያ እኔ እኮ ከማታ ጀምሮ ስልኩ አልሰራልኝ ሲል ቢሮ ስራ ላይ ነው ብዬ እኮ ነው። እንዴ ምንድነው ነገሩ? አሁን ገባኝ። ምኑ? ጭራሽ ሌላ ቤትም አለው ማለት ነው። ምን እያልሽኝ ነው ሰኒ? ወደ ቤት እየሄድኩ ነው ካለ መምጣት የነበረበት እዚህ ነው አይደለ? እና ሌላ ቤት አለው ማለት ነው እንጂ እንዴት እዚህ አልመጣም? ለማንኛውም እስኪ ተረጋጊ። እንዳልሽው ስራ ድሮ ሊሆን ይችላል። ሌላ ቤትም አለው ማለት ነው። ወይኔ ሰናይት፣ እኔ እሱን እዚህ ብዬ ተወሽቄ እኖራለሁ፣ እሱ ሌላ እስር ቤት ሰርቶልኛል። አንቺ ለማንኛውም ተረጋጊ። እኔ ቢሮ ካለ እጄ ሊያው። ወይኔ ሰናይት፣ አሁን ኃይል ያልታመንማ ሊታመን ነው እንዴ? ሰኒ ኃይሌን እያወቅሽው እንዴት እንደዚህ ትሆኛለሽ? ወይኔ እስከ ዛሬ ጥሩ ሰው መስሎኝ እኮ ነው የተሸወድኩት። ሰኒ ብሩኬ፣ እኔ እኮ እሱ የሌለበት አልተኛም ብዬ እኮ እዚህ ሶፋ ላይ ተጠምዝዤ የማድረው እኮ። ለምን ሰኒ? እሱ ቤታችንን ቀና ለማድረግ እየለፋ ነው ብዬ እኔ ተመችቶኝ እንዴት አድራለሁ ብዬ እኮ ነው እዚህ የማድረው። እኔማ በእኔ ቤት እኮ ለፍቅራችን ማሰቤ ነበረ። ለማንኛውም አሁን ተረጋጊ። ያለውን ነገር ቢሮ ሂጄ ደውዬ አሳውቅሻለሁ። እሺ ዛሬም ሰላም አትይኝ? ገባኝ። ምን ሆነሻል? ጓደኛው ጠዋት ቤት መጥቶ ነበር። ምን ሊያደርግ? ስልኩ አልሰራ ብሎት ነው። ምን ሆነ ብሎ ሊጠይቀኝ። እና ያወቀው ነገር አለ? አሁንማ ሁሉን ነገር በድል ተወጣ ነው የኔ ፍቅር። ማጣ መጥቼ አስክሬኑን አውጥተን ሰው የሌለበት ቦታ ወስደን ቀብሮታል። እስከዛ እንዴት ነው የምቆየው? እንዴት እንደሚጨንቅ ባየኸው። ይገባኛል፣ ግን ደግሞ ፍቅራችንን በነፃነት ለማጣጣም ስንል ይህንን ነገር ማድረግ ነበረብን። እሱማ ግዴታ ሆኖብኝ አይደል ያደረኩት። አሁን አትጨነቂ፣ የሆነ ቦታ እንሂድና አረፍ እንበል። ማለት ምን ልናደርግ? አንቺ ደግሞ አሁን ይሄ ይጠይቃል? እኔ እንዴት ተጨንቄ አንተ ጭራሽ ሌላ ነገር ያምራል? እና ምን ችግር አለው? እንደውም ከጭንቀትሽ ይገላግልሻል። አረ በእናትህ ተወኝ እንዴ! በዚህ ሰዓት እንዴት ብታስበኝ ነው? እሺ አትጨነቂ። መኝታ ቤት ሰው እንዳይገባ ብቻ ማድረግ ነው ያለብሽ። እንዴ ሰራተኛዋ ምን ሆነች? መኝታ ክፍሉን አልቆለፍኩትም። እስካሁን ገብታ ነው የሚሆነው። የተፈጠረ ነገር ካለ ደውይልኝ እሺ? ደሞ ወድሻለሁ። እንዴት ነሽ ብዝዬ? እግዚአብሔር ይመስገን። እንዴት ነህ ዶክተርዬ? ደህና ነኝ። እኔ የምልሽ ኃይሌ እስካሁን አልመጣም? የት? ቤት ነዋ። ምን ሊያደርግ? ምን ሊያደርግ ማለት ቤቱ አይደል እንዴ? አይ ማለቴ በዚህ ሰዓት ምን ሊያደርግ ይመጣል ብዬ። ቢሮ የለም። ቢሮ ከሌለ ደግሞ ቤት ነው ማለት ነው። አይ ቤቱ እንኳን የለም። አይ ጠዋት መጥቼ ነበር። ሰናይት ከማታ ጀምሮ እንዳልመጣ ነገረችኝ። እናማ እውነቷን ነው ወይስ እየዋሸችኝ ነው እያልኩሽ ያለሁት? ቆይ ለምን ብላ ተዋሻለች? ሰናይት እንደማትወደኝና ከኃይሌ ጋር እንዲገናኝ እንደማትፈልግ ታውቂያለሽ። እኔ እንግዲህ ይምጣ አላየሁ። ብዙዬ እኔ በጣም ጨንቆኛል። እባክሽ የምታውቂው ነገር ካለሽ ንገሪኝ። ቆይ እኔ ምን ላውቅ እችላለሁ? የት እንዳለ ነዋ። ሚስትየዋ እያለች ምን ቤት ነኝ ያለበትን የማውቅ። ኃይሌ ለአንቺ ምንም እንደማይደብቅሽ አውቃለሁ። ምንም የነገረኝ ነገር የለም። እሺ በቃ ብዙዬ ቻው። ቻው በቃ።
ምንም አልኩ። ገባኝ። ትሞታለች አለ አይደል? እንዴት እንደዛ ይለኛል? አንቺ እኮ ጤነኛ ልጅ ነሽ። እና ለምንድን ነው የተጨነቅከው? እኔ እኮ አልተጨነኩም። ተጨንቀሃል እንጂ። በዛ ላይ ደግሞ ዶክተሩም ከቤት እየተናደደ ነው የወጣው። እሱን ታውቂው የለ ዝም ብሎ በሆነው ባልሆነው ነገር መናደድ ይወዳል። አቷሽ ልትሞት ነው ያለህ አይደል? እንደውም በተቃራኒው ነው ያለኝ። ሙሉ በሙሉ ጤነኛ እንደሆንሽና የእሱ ክትትል እንደማያስፈልግሽ ነው የነገረኝ። እና እኔ ጤነኛ ስለሆንኩ ነው የከፋው? አይ እንደዛ ሳይሆን ጥለሽ ልትሄጂ ስለሆነ ነው የከፋኝ። ወዴት ነው የሚሄደው? እኔ ምን አውቃለሁ። ጤነኛ ከሆንሽ መቼም ከኔ ጋር ትኖሪያለሽ ማለት አይደለም። ለካ እሱም አለ። አንተ ግን እንድሄድልህ ትፈልጋለህ? እንደውም አንቺ እድሜ ልክሽን አብረሽኝ እንድትኖሪ ነው የምፈልገው። እንዴት? ይሄ ነገር ባለጌ ያስብለኝ እንደሆነ አላውቅም፣ ግን ግልጽ ስነግርሽ አፈቅርሻለሁ። ጥለሽን ባትሄጂ ደስ ይለኛል። ማለት? ይህን ስልሽ ግን በሁለታዬ ታስረሽ በሀሳቤ እንድትስማሚ አልፈልግም። ምን ማለት እንዳለብኝ አላውቅም፣ ግን ፍቅሬን ብትቀበይኝ ደስ ይለኛል። ኃይሌ አንተ በጣም ጥሩ ሰው ነው። ከወደቅኩበት አነስተ ቤት አምጥተህ ወደ ቀድሞ ማንነት የመለስከኝ አንተ ነው። ነገርኩሽ እኮ ሰኒ፣ በሁለታ ላስርሽ እየሞከርኩ አይደለም። ምንም የማለት መብትሽ የተጠበቀ ቢሆንም አንተ የትኛውም አይነት ሴት የምትመኝ አይነት ወንድ ነው። ይህ ማለት ግን እኔ ያፈቅርሃለሁ ማለት አይደለም። እሱ አሁን በምናወራው ነገር ውስጥ የሚካተት ነገር አይደለም። እስካሁን ያየሁት ማንነት እኮ የሚወደድ ነው። ማለቴ አንተን አግብቼ ቢሆን ቅር አይለኝም። እውነትሽን ነው ሰኒ? አዎ፣ ፍቅር በመላመድና አብሮ በመኖር የሚመጣ ነገር ነው። አንተ ባሌ ለመሆን የሚያበቃህን ያህል አውቃለሁ። እናም እወድሃለሁ። ምን እንደሚሻለው ዝም ብለህ ብቻ አስደነገጥኩሽ መሰለኝ። አይ መደንገጥ ሳይሆን መምጣቱን አላወቅኩም ነበር። ምናልባት ተኝተሽ ከሆነ እንዳልቀሰቅስሽ ብዬ ነው እዚህ ጋር የተቀመጥኩት። እኔ የምልህ እና ምን አዲስ ነገር አገኘ? ምንም ነገር ማግኘት እኮ አልቻልኩም። እንዴት? ይኸው ስልኩ እኮ እስካሁን አይሰራም። ቢሮ ሲደ ነበር እንዴ? አዎ፣ እዛም የለም። አሁን መቅናትን ብቻ ሳይሆን መፍራትም ልጀምር ነው። ትላንትና ሰራተኞቹ ከሚስቴ ጋር እራት አለብኝ ብሎ እንደወጣ ነገሩኝ። ማናት ሚስቱ? እንዴ ማ ማለት ከአንቺ ውጭ ሚስት አለው እንዴ? እንዴ እኔ ምን አውቃለሁ? ግራ አጋባኸኝ እኮ። ታዲያ ከአንቺ ጋር የራት ቀጠሮ አልነበራችሁ እንዴ? የምን እራት? የሚበላ ነው። ኧረ አልነበረም። እንዴት ነው ነገሩ? ብሩኬ እየቀለድክ አይደለም? በዚህ ሰዓት እንዴት ነው ልቀልድ የምችለው? ብሩኬ አንተና ኃይሌ አይምጣባችሁ እንጂ ከመጣባችሁ እኮ የምታረጉትን አታውቁም። እኔ እንዲህ ተጨንቄ አንቺ ትቀልጃለሽ እንዴ? እንዴ ቆይ እሺ፣ የት ሄደ ይባላል? እኔ አላውቅም ሰኒ፣ እኔ ግራ ገብቶኛል። ቃሪ ልደውልልህ። ስልኩ አያስፈልግም። ላይ ነው መሰለኝ። እግዚአብሔር ይመስገን። በሰላም ነው? ምን እባክሽ፣ የኃይሌ ነገር እኮ ግራ ገባኝ። ጋሼ ምን ሆነ? እባክሽ በስልክ እንደነገርኩሽ እኮ ላገኘው አልቻልኩም። የት ሄዶ? እኔ ምን አውቃለሁ። ስልኩስ ሞክራ ያለታል? አይሰራም? ቢሮም ሲሄድ እራት አለብኝ ብሎ እንደወጣ ነገሩኝ። እራት? አዎ። ምን ነው የምታውቂው ነገር አለ እንዴ? አይ ትናንት ሰናይት ከኃይሌ ጋር ስለምበላ ቆንጆ ነገር ስሪልኝ ብላኝ ነበር። እና
እንዴት? ምን ነው? ምን ሆነሃል? ሰናይት እኮ ራት ቀጠሮ አልነበረንም ያለች። አረ ነበራቸው እንዴት እንደዛ ትላለች? እና ኃይሌ ቤት መጥቶ ነበር። ብዙዬ የምታውቂው ነገር ካለ ለምን አትነግሪኝ? እኔ ምንም የማውቀው ነገር የለም። ቆይ ታዲያ ሰናይት ለምን ማዋሸት ያስፈልጋት? ምን አውቃለሁ? ገባኝ። የሆነ ነገርማ አለ። ዶክተርዬ ቢኖርም እኮ እንደዚህ በመቸኮል ሳይሆን በመረጋጋት ነው። ብዙዬ ዶክተር አሁን ስራ ላይ ነኝ። ሄሎ እንዴ? አቤት ሰኒ። በጭንቀት ልፈነዳ ነው። ምን ሆነሻል? ከአስክሬን ጋር አንድ ቤት ውስጥ ተቀምጬ ነው። ሰኒ ደግሞ ለእሱ ነው የተጨነቅሽው? ከዚህ በላይ ምን የሚያስጨንቅ ነገር አለ? እሱንማ ተነጋገረን አይደል እንዴ? ደግሞ እኮ እየመሸ ነው። ወይ መምሸት! አንድ ቀን 1 አመት ነው የሆነብኝ። ትንሽ ብቻ ታገሽ፣ መጥቼ ሁሉ ነገር አስተካክላለሁ። ለምን አሁን አትመጣም? ሰኒ እንደዚህማ መቸኮል የለብንም። ለምን? ሰው ቢያይንስ አለቀልን ማለት እኮ። ማን ያይናል? ለምሳሌ ሰራተኛዋ ልታይ ትችላለች። እባክህ እሷን ተዋት። ለምን እተዋታለሁ? የመጀመሪያ ስጋታችን የምትሆነው እሷ ናት። ምን እንዳታመጣ። የቤቱን መግቢያ መውጫ እኮ ታውቋለች። ደግሞ አስክሬን ያህል ተሸክመን ስንወጣ ታይናለች። እሺ ምን አድርጊ ነው የምትለኝ? በጭንቀት ልፈነዳ ነው። ከቻልሽ ሰራተኛዋን አባራት። ማታ ነው ይመጣል። እንደሱ ይሻላል። አዎ ዛሬ የጭንቀታችን የመጨረሻ ቀን። ሰራተኛዋን አሁንም አባራታለሁ። ጥሩ የኔ ጀግና። ከዛ ወጣ ብለሽ አየር ተቀብለሽ ትገበልሽ። እሺ በቃ እንደዛ ቆፍጠን ስትይ ነው የምወድሽ። ቻው በቃ አንተ ብዙ ታወራለህ። አሳቀኩሽ መሰለኝ። አይ እንደሱ እንኳን አይደለም። በነገራችን ላይ በጣም ቆንጅዬ ነሽ። አመሰግናለሁ። ግን ትንሽ ሰዓት አልሄደም ማለት? ያው ባለ ትዳር ኮንሽ ባልሽ እንዳይቆጣ ብዬ። ባቶኝ እንኳን ሰዓቱ እየሄደ ስለሆነ ቤተሰቦችሽ እንዳይቆጡሽ ብዬ። አንዳንዴ እኮ አይሞላም። እሱስ ትክክል ነሽ። ግን ያው ትንሽ ዘመኑ አስቸጋሪ ነው ብዬ። እንዴት ያለችው አሙ ባለም እናንተ ወንዶች አስፈሪ ያደረጋችኋት? ምን አድርገን? ሴት ልጅ ውጭ ማምሸት የምትፈራው ለምንድን ነው? አደጋ እንዳይደርስባት ነው። ምን አይነት አደጋ? ምናልባት መደፈር ምናምን። እና ይሄ አይደል እንዴ ዓለምን አስፈሪ ያደረጋችኋት የሚባለው? ግን በምሽት የሚያስፈራው ሰው ብቻ አይደለም። እና ታዲያ የወንድ ልጅ ጉልበት መኖሩ ሳይሆን የሴት ልጅም አቅመ ቢስ መሆኑ ነው ፍርሃቱን የፈጠረው። እናንተ ባትኖሩ ሴት ልጅ አቅመ ቢስ መሆኗን በምን ይለካ ነበር? ምናልባት አውሬ ምናምን በቀላሉ ሊያጠቃት ቢሆንም ለሴት ልጅ ዋነኛ ጠላቷ ሌላ ሰው ሳይሆን ወንድ የተባለ አውሬ ነው። ከታማን አይቀርም እኔም የድርሻ ይሉሰድ ማለት እንዴ። አትደግጪ፣ ስቀልር ነው። ለክብረ ሲባል ባትሞክሮ የሚሻል ይመስለኛል። ጉልበተኛ ነኝ ለማለት ነው። እሱ ሞከረኝና ብታዩ አይሻልም? እሱ እንኳን ይለፈን። አግብተሻል? ላግባ አላግባ አላውቅም። ለማንኛውም እንሂድ፣ ቸኩያለሁ።
ፈለግሽኝ ሰኒ? አሁኑን ይሄን ቤት ለቀሽ እንድትወጪ እፈልጋለሁ። ምን እያልሽ ነው? አማርኛ መሰለኝ የተናገርኩት። ካሁን በኋላ እዚህ ቤት አታስፈልጊም። እንዴ እኮ ለምን? በቃ ስለማታስፈልጊ ነው። እያባረርሽ መሆኑ ነው? አዎ እያባረርኩሽ ነው። አልወጣም። ምን? ለምን? እዚህ ቤት የመጣሁት ከአንቺ በፊት ነው። ስለዚህ እኔን የማባረር መብት የለሽም። ለማንኛውም ቀድሞ በመግባት ሳይሆን ትርጉም ያለው አገባብ በመግባት ነው። እሺ ምን ለማለት ነው? እኔ እዚህ ቤት የገባሁት እንዳንቺ ገረድ ሆኜ ሳይሆን ሚስቱ ሆኜ የገባሁት። ስለዚህ አንቺን የማባረር ሙሉ መብት አለኝ። እኔ ደግሞ አንቺ ውጪ ስላልሽኝ አልወጣም። ምንድነው ሰኒ? አስከሬን ቤት ሄደ። የት ሄደ ማለት ነው? እዚህ ጋር ነበርኩ። እንዴ የት? እዚህ? አዎ እዚህ ነበረ። እየቀለድሽ መሆን አለበት። በዚህ ሰዓት እንዴት ነው የምቀልደው? እና ታዲያ የት አለ? እኔ ምን አውቃለሁ? እስከ ቅርብ ሰዓት ነበርኩ። አልገደልሽውም ነበር ማለት ነው? ያመሃል እንዴ? ገድዮ ነበርኩ። ከሞተ ታዲያ አስክሬኑ ክንፍ አውጥቶ በሮ ነው? እኔ ምን አውቃለሁ? ሞቷል አልኩህ እኮ። እንደ ሞተ እርግጠኛ ነኝ። እኔ አላውቅም ሰኒ፣ እኔ አላውቅም። ወይኔ የት አባቱ ገባ? ሰኒ አስገደልሽ። ሞቷል አልኩህ አይደል እንዴ? ምንድን ነው የሚያስጨንቀው? ከሞተ ታዲያ የት አለ? የት አባቱ ገባ? ይሄ ሰይጣን ሰውዬ። ሰራተኛው ወስደው ነው? እሷ መሆን አለባት። ይቺ ሰላቢ እንዴት ይዛው ወጣች? አስክሬኑ የምን አስክሬን? ሚኪ እንጂ የባልሽ አስክሬን ነው። አስክሬን ነው? እኔ ምን አውቃለሁ? እየሄደ ነው መሰለኝ። ምንድን ነው የምናደርገው ወንዴ? እኔ ምን አውቅልሻለሁ? እንሂድና እንደምንም ብለን እንየው። እኔ አልሄድም። አንተ ሂድ። አንቺ አምሻል እንዴ? ብቻዬንም አልሄድም። ለምን? ወንድ አይደለም እንዴ? እና ወንድ ብሆንስ? ያንጠለጠልኩት እኮ ከሬሳ ጋር ጦርነት ልገጥምበት አይደል? ወንዴ እነዚህ እንደተቀመጥን በሰቀቀን እንሙት እንዴ? እንደሱ ሳይሆን እኔ እንሂድና እንየውን ያልኩሽ። እሺ ግን ስናገኘው እንገለዋለን። አስክሬን አይደለም ሞቷል እኮ። ለካ ሞቷል። እሺ እንሂድ በቃ። እንዴ ድመት ናት እንዴ? ምንድን ነው የሚያስቅሽ? አንተ ነህ። እኔ ምን ሆኜ ነው ማስቀው? መጥረጊያውን እንዴት በቁምህ ልትለቀው እንደነበር ግን ታውቀዋል? ይሄን ያሳቅሽ? ይሄን ያህል ፈሪ ነህ? ፈርቼ እኮ አይደለም። ኧረ እባክህ አይደለም እንዴ? አዎ አልፈራውም። እና ታዲያ ምን ሆነ ነው? በእናትህ ድንገት ሳላስበው ወደቀብኝ። ኧረ እባክህ አሁን አንተ ወንድ ሆነ ነው? ለአንተ ስል ነው ባሌን የገደልኩት? ወንድ ስለሆንኩ መሰለኝ የምትውጪ። ያንተ ወንድነትማ አልጋ ላይ ብቻ ነው። ኧረ እባክሽ። አዎ ለድመት እንደዚህ ሆንክ። ሌላ ነገር ብታይማ ምን ልትሆን ነው? ሰኒ እየሰደብሽኝ እኮ ነው። እንዴት አደርክ ጋሼ? እግዚአብሔር ይመስገን። ግን በጠዋት ወጣሽ? አረ በጠዋት አልወጣሁም ጋሼ። ከዚህ በላይ? አይ ትናንት አይደል የወጣሁት። እንዴት? ምን እንዴት አለው ጋሼ? ለኔ እኮ የሚጨነቁት እርሶ ብቻ ነበሩ። ቆይ ሰኔት ውጪ ብላ አባረረችሽ? ለዛውም ሳይሉ ሳያድር ነው። ቆይ እንዴት? ምን እንዴት አለው ጋሼ? እሷ እኮ ባለቤት ሆናለች። ወይኔ ኃይሌ ይህን ያህል አልተዋወቅንም ማለት ነው። በገዛ ቤቴ ሰው ብዬ ባስጠጋው አትጫወትብኝ። እሷ እኮ ጥገኛ ሳትሆን ሚስት ናት፣ ያውም ባሏ የሞተባት። አንቺ ደግሞ ስለምንድን ነው የምታወሪው?
በሷ ሐሳብማ አንተ ሞታል እኮ። ስለዚህ አንተን ንብረት ሙሉ የመውረስ መብት አላት። አልተዋወቅንማ ስባሪ ሳንቲም አታገኝ። ጋሼ ዝም ብለ ሁሉን ነገር በሰላማዊ መንገድ ጨርሰው። ክፉ መሆን እኮ እሷን መሆን ነው። በፍጹም እንደዛ አይሆንም። ቆይ ለምን? ይህንን እሳት የለኮሰችው እሷ ናት እና በለኮሰችው እሳት ደግሞ ራሷ ተቃጥላ ትጠፋታለች። ይኸውልሽ ብዙዬ፣ እሷ ማወቅ ያለባት እኔ እንደሞትኩኝ። መቼስ ከዚህ በኋላ ወደዛ ቤት አልመለስም። ልናገር ብል እንኳን በየት በኩል እናገራለሁ? አላወቀችኝ። ክፉ መሆን ከፈለኩኝ ሰይጣን ራሱ እንዲቀናብኝ መሆን እችላለሁ። ጋሼ በቃ አሁን ተረጋጋ። ሰኒ አቺ ሰኒ ምንድነው? በር እየተንቆረቆረ ነው። የምን በር? የቤቱ በር ነው። ማን ይቆረቆረዋል? እኔ ምን አውቃለሁ? ምናልባት አስክሬን ሊሆን እንደሚቆረቆረው። እኔም እኮ እሱን ብዬ ነው የፈራሁት። አስክሬን የሚባለው እኮ የሞተ ሰው ነው። የሞተ ሰው ደግሞ እንዴት ነው በር የሚቆረቆረው? አላቅም፣ ብቻ እየተንቆረቆረ ነው። ስለፈራ ነው እንጂ ቤታችን ማንም መጥቶ አያውቅም። ይልቁኑ ተኛ። ምንድነው? እኔ ምን አውቃለሁ ሰኒ፣ ግራ ገባኝ እኮ። ተነስ፣ ልብስ ልበስ፣ ተነስ። አስክሬኑ እኮ ነው። ምንድነው የምናደርገው? የሞተ መግደል ያቅታል እንዴ? ሰኒ አትቀልጂ በእናትሽ። ኃይሌ ሞቷል፣ አትጨነቅ። እና ማን ነው እያንቆረቆረ ያለው? እኔ ምን አውቃለሁ? አንተ ጋር አይደል እንደ ያለሁት? እና ማን ነው እያንቆረቆረ ያለው? ቢያንስ እስኪ ልብስህን አስተካክለው። መቼስ ወደ መቃብር መሄዱ ዘንቼ አይደል? ወንዴ በቃ ተረጋጋ። እንዴ ምን ሆነሃል? ወይኔ ወንዴ ዛሬ አወራች። ሰውዬ እስኪ ተረጋጋ። እኔ በር ሂጄ ልክፈት። እንዴ እኔስ? እነዚህ ይሄ ልጅ ማለቴ ብቻዬን እዚህ ያለውን ነገር ልይና ተመልሼ እመጣለሁ። የትም እንዳትንቀሳቀስ እሺ? እሺ በቃ ልንቀሳቀስ። እሺ ተረጋጋ በቃ። እሺ ለየት ያለ ነገር ካየሽ ምልክት ስጪ። ማን ነው? እኔ ነኝ ሰኒ። ማን? እንዴ ሰኒ፣ ብሩክ ነኛ። ምን? ብሩክ? አዎ። ምን ነው? አይ ምንም። በዚህ ሰዓት ምን ልትሰራ መጣ? ሰኒ መነጋገር አለብን። ምንድን ነው የምንነጋገረው? በሩን ክፈችና እንነጋገር። እኔ አልከፍትም። ለምን? ለምን ትለኛለህ እንዴ? በዚህ ሰዓት መጣ እንድከፍት ልትፈልጋለህ እንዴ? ሰኒ ብሩክ እኮ ነኝ፣ አውቀሽኛል። ቆይ ግን አንተ ሰውዬ የምታስበው ነገር አለ እንዴ? ማለት ኃይሌ የሌለበት ሰዓት እየጠበቅክ የምትመጣው ለምንድን ነው? እኔ ብሩክ ነኝ ኃይሌ በሌለበት ሰዓት ጠብቄ የምመጣው? በሩን ክፈችው። አልፈልግም። አንተ የጓደኛ ሚስት ስትመኝ ትንሽ አይደብርህም? ሰኒ ምን ሆነሻል? ስለ ኃይሌ ላናግርሽ እፈልጋለሁ። ሂድም። አረ በፈጠረሽ ሰኒ ተረጋጊ። እንዴ አሁን ከዚህ ትሄዳለህ አትሄድም? በሩን ክፈችው። ብሩክ የማትሄድ ከሆነ መጮሄ ነው። ምን ነክቷት ነው ልጅቷ?
ሄሎ ሰኒ። ሰውዬ የት ሄደ ነው? ወጣው እኮ። ወጣሁ? አው ሹልክ ብዬ ወጣሁ። በየት? እንዴ አንተ ጉደኛ! እንደዚህ ፍራታ ነህ እንዴ? ሌላ ነፍስ የለኝም። የሆነ ነገር ቢያደርገኝስ? ማን አስክሬኑ መስሎ ነው? አረ ቤት የመጣው ሰውዬ እንጂ። ታዋል ማለት ነው። ግቢ ውስጥ ልንገናኝ እግዜር ነው ያወጣኝ። እንዴት? ምን እንዳልሽው አላውቅም። ብቻ እየተናደደ ሲመጣ ከቤቱ ጀርባ ልንገናኝ ምንም አልቀረም። እና አየህ እንዴ? ቀድሜ ስላየሁት ተደበኩኛ። ተዋደን ነበር በለኝ። በጣም ለማንኛውም እኔ አምልጫለሁ፣ አትጨነቂ። እና እውነት መጣ? አይ የምመጣ አይመስለኝም። ለምን? ቤት ሄጄ ትንሽ እረፍት ላድርግና እደውልልሻለሁ። እዚህ ቤት ብቻዬን ነው እንዴ? ሰኒ ተረጅኛ፣ መተኛት አለብኝ። እሺ በቃ ስትነሳ ደውልልኝ። እሺ እደውልልሻለሁ። ቻው በቃ ፈሪ። ቆይ ግን ትላንትና ከሆነ የወጣሽው የት አድረሽ ነው የመጣሽው? ዘመድ ጋኗ ማለቴ ሌላ ምን መሄጃ አለኝ? ላደረግሽልኝ ነገር ግን እንዴት እንደማመሰግንሽ አላውቅም። ጋሼ ቀኑን ሙሉ እያመሰገንከኝ ልትውል ነው እንዴ? አይደለም ቀኑን ሙሉ እድሜ ልኬን ባመሰግንሽ እምረካ አይመስለኝም። ፈጣሪ እኔን ሰበብ አድርጎ ሊያድን ስለፈለገ ነው እንጂ እኔ ምንም አላደረኩልኝ። እሱን ተይውና ቆይ ልትገድለኝ እንደሆነ አንቺ በምን አወቅሽ? አይ ጋሼ መግደል ብቻ ነው ብለህ ነው? እና እሷ እኮ ልቧ ከሸፈተ ሰነባብቷል። ምን እያልሽ ነው ጊዜ? ምን ቤት ወንድ ይዛ እየመጣች አልጋ ላይ ስጨፍር አይደል እንዴ የምትውለው? ምን ማ እኮ ሰኒ ጭራሽ ታቆላምጣታለህ? አዎ ሰናይት። በፍጹም አታደርገው። አይ ጋሼ ቀድሞም እንደማታምነኝ ስላወቅኩኝ ነው እስከዛሬ ዝም ያልኩት። ምንድነው እያወራሽ ያለሽው? አንተ ለምሳ እንደማትመጣ ከነገርካት ቀኑን ሙሉ መሽ ካልጋ ትወርድና እኮ ምን እያደረገች? አንድ ወጠምሻ አለ። እሱ ከመጣ እኮ እንዲሁ አልጋው ላይ ሲጨፍሩበት ነው የሚሉት። ምንድነው እየሰማሁ ያለሁት? ጋሼ ምን ላርግ? ከቶ ክፉ ሴት ጥሎብህ። ቆይ እንዴት ማለት ምን ማለት ነው ጋሼ? ማለት ቆይ አንቺ ይሄንን ነገር እንዴት ልታውቂ ቻልሽ? እኔ አይደለሁ እንዴ ምግብ እየሰራው እዛው መኝታ ክፍል ወስድላቸው? ወይኔ ኃይሌ ይሄን ያህል ድፍረት ከየት አመጣች? እኔስ ምኑን አውቄ? ብቻ ልትገለይ እየተዘጋጀች እንደሆነ ሳውቅ እንዴት ክው እንዳልኩኝ አትጠይቀኝ። አንድ ያልገባኝ ነገር ቢኖር እሷ ልትገለኝ እንደሆነ አንቺ በምን አወቅሽ? መጀመሪያ አካባቢ ምግብ አምጪልኝ ሲሉ አጓጉል ሰዓት ደርስባቸው ነበር። እናም እስከሚጨርሱ ተጠግቼ ሰማቸው ነበር። አሁን እያወራሽን ግን ያለሽው ስለ ሰናይት ነው? ከዛ እየቆየው ስመጣ የምሰማው ነገር ሱስ ሆነብኝ። ባለፈው የሰማሁትን ነገር ግን እንዴት እንዳስደነገጠኝ አትጠይቀኝ። ቆይ ምን ነበር ያወሩት? ምንድነው? መነጋገር አለብን። ምንድነው የምንነጋገረው በዚህ ሰዓት? ሰኒ እስቲ መጀመሪያ ተረጋጋ። በዚህ ሰዓት እንነጋገር ትላለህ እንዴ? ብዙ ደቂቃ አይወስድም። እሺ ምንድነው? ምንድነው ወንዴ? አሁን የምር እንደምታፈቅርኝ የማቅበት ጊዜ ደርሷል። መድኃኒት ነው እንዳትለኝ ብቻ። አዎ ሰኒ ከዚህ በላይ መሳቀቅ አልፈልግም። እሺ ግን መቼ ላድርገው? ዛሬ ማታ አድርጊው። እሺ አደርገዋለሁ። በጣም ጥሩ። መጀመሪያ ምን ታደርጊያለሽ መሰለሽ? እራት ብለሽ ቆንጆ ምሽት ታዘጋጃለሽ። እሺ ከዛስ? ከዛ ይሄን መድኃኒት በመጠጥ ውስጥ ጨምሮልሽ ከዛ እንደ ስካር አስመስሎ ይወስዷል። ኃይሌ በጣም አዝናለሁ። ዛሬ ምሽት የመጨረሻ አስተንፋሲ ጊዜ ይሆናል። ሰኒ
አሁን በነፃነት ፍቅራችን የምናጣጥምበት ጊዜ እየደረሰ። በትክክል ሁሉ ነገር በእጅሽ ነው ያለው። ትንሽ ስህተት የህይወት ዋጋ ያስከፍለናል። ምንም አይነት ስህተት አልሰራም። በጥንቃቄ አድርገዋለሁ። እኮራብሻለሁ። አንተ አድርጌ ብላኝ ምንም አላደርገው ነገር የለም። እንግዲህ የሰማሁት ይሄንን ነው። አንቺ ባትኖሪ እኮ ሞቼ ነበር። ግን ደግሞ ይኸው አላህ አልሞትክም፣ ይቅር ለእግዚአብሔር በል። በፍጹም እንደዛ አይሆንም ጋሼ። እሷን ልበቀል ማለት እንደው የፈጣሪን ሳይን መውጋት አይሆንብም? እኔማ ፈጣሪ እስኪቀጣት ድረስ አልጠብቅም። እኔ ራሴ እቀጣታለሁ። እኔ ካንተ አላቅም፣ ግን አንዳንዴ እቀድማለሁ ሲሉ መቀደምም አለ ማለት። በጣም ክፉ ሆናለች። ድጋሚ እድሉን ብታገኝ ራሱ ልትገል ትችላለች። አሁን ምን ጊዜ ገድዬዋለሁ ብላ ስትመሳደቅ እንዴት በቁሟ እንደምቀራት ታሳያታለህ። አንተ ካልክ እንግዲህ ሄሎ ሰኒ። ባልየው በጊዜ አትገባም እንዴ? ኧረ እባክሽ ቀለድሽ በቃ። ለምን እቀልዳለሁ? ሚስት አይደለም እንዴ? እሱማ ነሽ፣ ግን ሰዓቱ ገና ነው ብዬ ነው እንጂ። በእኔ አቆጣጠር ግን ከሌሊቱ 6 ሰዓት ነው አይደል? እና እዚሁ ባደራ ይሻል። ለምን ሲባል? ከሌሊቱ 6 ሰዓት ከሆነ የሆነ ነገር እንዳይተናኮለኝ ነው። ፍቅርን ታጥቀህ የለ እንዴ? ማን ነው ደፍሮ የሚነካ? ታዛዥ ነኝ እመቤቲቱ። የምር ግን የት ሆነ ነው? ሰፈር ነኝ። የት? እኛ ሰፈር? አይ እኛ ሰፈር። ምን ነው ፈለግሽ? አዎ ምግብ ልሰራ ነው። ብቻዬን መብላት እንደማልፈልግ መቼም ታውቃለህ። በጣም ይቅርታ ሰኒ፣ መምጣት ምችል አይመስለኝም። ለምን? ሰፈሩን እያወቅሽ ሩቅ እኮ ነው። ወንዴ ትመጣለህ አልኩ፣ ትመጣለህ። ሰኒ በፈጠረሽ ተረጂ። ከዚህ ዛ ድረስ ትመጣ ድረስ አንቺ ሳትበይ ልትቆይ ነው? ችግር የለውም እጠብቅሃለሁ። እውነት አልመጣም ሰኒ፣ ማታ ነው የምመጣው። የራስህ ጉዳይ። ስትፈልግ እድሜ ልክን አትምጣ። እንዴ ገና ካሁኑ ሊኮራብኝ እንዳይሆን እገለዋለሁ። የገዛ ቤቴን ለማየት እንደ ሌባ ተደብቄ ይሁን? ለምን መንቀር አታስወጣት? አይ እንደዚህማ በቀላሉ አይሆንም። እንደሱ ከሆነ ደግሞ መናደዱ ምንም አይጠቅምም። ረጋ ማለት ነው። ረጋ ብዬ የእጃቸውን ነው መስጠት ያለብኝ። አሁን ታዲያ እዚህ ምንድን ነው እየሰራን ያለነው? አላውቅም፣ ግን እዚህ ቁጭ ብለን የሚወጣውን የሚገባውን ልናይ ነው። ያሰብከው ነገር አለ ጋሼ? ምንም የለም። አንተ ካልክ ይሁን ጋሼ፣ ግን ስላመንከኝ በጣም አመሰግናለሁ። ለምኑ? ያኔ ምሽት ላይ ስነግር ነዋ። ጋሼ በእግዚአብሔር አንድ ነገር ልንገርህ። እና ውስጥ ገብተን አትረዱም? ውስጥ መግባታችን ለእኔም ላንተም ጥሩ አይደለም። ምንድን ነው ብዙ? ምን ሆነሻል? አሁን የምነግርህን ነገር እንድታምነኝ እፈልጋለሁ እኮ። ምንድን ነው? አሁን እግዚአብሔርን ብለህ ቃል ግባልኝ ጋሼ። በቁም ነገር አምንሻል። ሰናይት ልትገል ነው።
ምንም የሚያስፈራ ነገር የለም። የማን ቤት ነው? ይሄ የኔ ቤት ነው። እና ምን ሆኖ ነው እንደዚህ ትልቅ የሆነው? ኃይሌ ራስን አደጋ ውስጥ እየከተትክ እየመሰለኝ ነው። ማለት ቆይ ይቺ ልጅ ለምንድን ነው ከቤት ማታስወጣት? ማለት ብርጭቆ ሰበረች ብዬ ከቤት ላባረራት? ኃይሌ በዚህ አይነት እቺ ልጅ አንድ ቀን ቤቱን አቃጥላ ነው የምትጠብቀን። ብሩኬ ቆይ ግን ለምንድን ነው እንደዚህ ክፉ ክፉ ነገር የምታስበው እንዴ? ምንድነው? መንፈስ እሺ ግባ። አዎ ምን ነው ችግር አለው? እየቀለድሽ መሆን አለበት። ሳሎኑ የት ሄዶ ነው?